ሰላም ፋሚሊ እንዴት ናችሁ? እንኳን ወደ ኤልላይፌክስ በሰላም መጣችሁ። በዛሬው ቪዲዮያችን ሳምንታዊ ዊክሊ አናላይሲስ እንሰራለን ማለት ነው። እስካሁን ጎልድን ብቻ ነበር የምንሰራው። አሁን ግን ዩሮ ዩኤስዲንም አብረን ለማየት እንሞክራለን ማለት ነው። ሰኞ ምን አይነት ኢንትሪ ዞን ይኖረናል የሚለውን ምን እናደርጋለን አብረን እናያለን ማለት ነው። ባለፈው ሳምንት ጎልድ ዊክሊ አናላይሲስ ምን ብዬላችሁ ነበር? ሰርቼላችሁ ነበር። አርብ ዕለት ማለት ነው። ማርኬት እዚህ ጋር ነበረ ክሎዝ የተደረገው እዚህ ዞን ነበረ። ምን አደረገ ገብታችሁ ማየት ትችላላችሁ። ስላለ ቪዲዮ ስለተለቀቀ ዊክሊ አናላይሲስ ከሚለው ገብታችሁ ማየት ትችላላችሁ። ፓርት 2 ላይ ማለት ነው። ይህ ሶስተኛ ዊክሊ አናላይሲሳችን ነው። ጎልድ ምንድነው ያደረገው? እዚህ ጋር ሪጀክት የመደረግ እድል አለው። ሌሊት ስለሆነ ግን ምን አንልም፣ አንደርስበትም። ይህን ዞን ምን አንልበትም ብያችኋለሁ። ማርኬት እቺ ካንድል፣ ስለዚህ ካንድል በተደጋጋሚ ነግሬያችኋለሁ። ምንድናት? ቤዝን ካንድል ስቲክ ስለሆነች ማርኬቱን የመግፋት አቅም አላት። ማርኬቱም ወደ ባይ አቅም አለው። ከዚህ ተነስቶም ማርኬት ምን አድርጓል ማለት ነው? የሆነ ያክል ፒፕስ መንቀሳቀስ ችሏል። ኦልሞስት ወደ 540 ምናምን ፒፕስ ማለት ነው። ይሄን ዞን ግን ሌሊት ስለሆነ አንደርስበትም። ከዛ በኋላ ግን ማርኬት ይሄኛውም ዞን ሪስኪ ነው፣ አንደርስበትም ብያችኋለሁ። ከዛ ውጭ እዚህ ጋር ምን አለን ብያችኋለሁ? ሊኩዲቲ አለን። ምን አለን? ሊኩዲቲ አለን። እዚህ ጋር ሊኩዲቲ ስላለን ማርኬት ምን ያደርጋል? ይሄን ሊኩዲቲ ሃንት ለማድረግ ይመጣል። ሃንት ይሄን ሊኩዲቲ ሃንት ካደረገ በኋላ እዚህኛው ኦርደር ብሎክ ላይ የመነሳት እድል አለው ብያችሁ ነበር። ይሄን ኦርደር ብሎክ ሃንት አድርጎት ነው የተነሳው። ኦኬ ይሄን ኦርደር ብሎክ ምን አድርጎት ነው? ሃንት አድርጎት ነው ማርኬት ምን ያለው የተነሳው ማለት ነው። አርብ የሰራውላችሁ ይሄ ነበረ። ባለፈው ማለት እሁድ ዕለት የሰራውላችሁ እንደዚህ ነበር። እዚህ ጋር ሊኩዲቲ ስላለ ማርኬት ያን ኦርደር ግን ኢንትሪ አስቀምጬላችሁ ነበር። ያስቀመጥኩት ኢንትሪ ፍሪ ቻናል ላይ ማለት ነው። ቻናል ላይ አስቀምጬላችሁ ነበር። ያስቀመጥነውን ኢንትሪ ማርኬት ምን አላደረገም? ሊሚት አላደረገውም። ይሄን ዞን አልጠቀምነውም። ማርኬት ይሄን ዞን ሃንት ያደርገዋል ብዬ ስላሰብኩ ፊቦናቺ ሪትሬስመንት የሚያሳየኝ ወደዚህ ዞን ስለሆነ እዚህ አካባቢ ላይ ምን ብዬላችሁ ነበር? አስቀምጬ ነበር። አንደኛ ኦርደር ብሎካችን ሚቲጌት የተነካ ኦርደር ብሎክ ነው ይሄኛው ኦርደር ብሎክ ማለት ነው። ግን የእሱን ታችኛውን ፓርት አስቀምጠን ምን ሳያደርገን ሄደ? ማርኬት ሊሚታችንን አክቲቭ ሳያደርገው ለትንሽ ፒፕስ ነበር ምን ያደረገን ያመለጠም ማለት ነው። ይሄ ማርኬት ይሄኛውን ኦርደር ብሎክ ነው ምን አድርጎ ሄደው ተነስቶ የሄደው ማለት ነው። እሺ አሁን ምን እያደረገ ነው ማርኬት የሚለውን ነገር ደግሞ እንይ። ማርኬት ጎልድ ምን እየሰራ ነው የሚለውን ነገር እንይ ማለት ነው። ብሬክ ኦፍ ስትራክቸር አለን። ብሬክ ኦፍ ስትራክቸር ስላለን ምንድነው ማርኬቱ አቅጣጫው በደንብ ወደ ምንድን ነው የላይኛውን ሌቭል ብሬክ እያደረገልን እየሄደ ስለሆነ ማለት ነው። ምን ሬዚስታንስ ሌቭላችንን ማርኬት ብሬክ የሚያደርገው ከሆነ አቅጣጫው ወደ ባይ ነው ማለት ነው። ግን ምኑን ኤክስተርናል ብሬክ ኦፍ ስትራክቸር ነው የምናይ ማለት ነው። አሁን ማርኬት ይመጣና ይሄን ዞን ምን ያደርገዋል የሚል እይታ ነው ያለኝ። ብሬክ ያደርገዋል የሚል እይታ ነው ያለኝ። አቅጣጫውን ወደ ታች እስከ አልቀየረ ድረስ ያ ማለት ኢንተርናል እና ኤክስተርናል ሰራላችኋለሁ ብያችኋለሁ። ማርኬት ከዚህ ጋር ያለውን ነገር እሺ እንይ። ምንድን ነው ያደረገው ማርኬት? መጀመሪያ ምን አደረገ? ይመጣና ኢንተርናሊ ነው ኢንተርናሊ እዚህ ጋር ምን ሰጠን? ብሬክ አደረገው ማርኬት። ይሄን ብሬክ ሲያደርገው ይሄ ቼንጅ ኦፍ ካራክተር አይደለም። ማርኬት እዚህ ጋር አቅጣጫውን ወደ ሴል ለማድረግ ምን እየሰጠን አይደለም? ቼንጅ ኦፍ ካራክተር እየሰጠን አይደለም። ማርኬት ምን እያደረገ ነው? ኢንተርናል ሙቭን እየጀመረ ነው ማለት ነው። ማርኬት ኢንተርናል ሙቭን ምን እያደረገ ነው? እየጀመረ ነው። ይህ የምታዩት እዚህ ዞን ላይ ያለው እነዚህ የምታዩቸው የሚያሳየን ነገር ምንድን ነው? ማርኬቱ ኢንተርናሊ እየተንቀሳቀሰ እንደሆነ ነው እንጂ ምን ብሬክ ኦፍ ስትራክቸር ሰርቶ ማርኬት አቅጣጫውን ወደ ሴል እያደረገው አይደለም ማለት ነው። ምን ለማድረግ ነው? ማርኬት ይሄኛውን ኦርደር ብሎክ እዚህ ዞን ያለውን ኦርደር ብሎክ ለማክበር ኢንተርናል እየተንቀሳቀሰ ነው ማለት ነው። ምን እያደረገ ነው?
ኢንተርናሊ እየተንቀሳቀሰ ነው። እኛ ዋና ትኩረታችን የሚሆነው ደግሞ ኢንተርናሉ ጋር ሳይሆን ኤክስተርናሉ ጋር ነው ማለት ነው። እሺ ከዛ ውጭ ምን አድርገን ነበረ? ባለፈው አርብ እዚህ ዞን ላይ ኢንትሪ ገብተን ነበር። ይኸው ማርኬት 1 to 10 አር ከሰጠን በኋላ ተመልሶ የምነክቶብናል። 300 ፒፕስ ራንክ ካደረገ በኋላ 30 ፒፕስ ኤስኤል ስለሆነ የምንጠቀመው 1 to 10 አር ሪስክ ሪዋርድ ካገኘን በኋላ ማርኬት ተመልሶ ምን አድርጎብናል? ብሬክ ኢቭን አስወጥቶናል ማለት ነው። ከዛ ውጭ 95 አካባቢ ኢንትሪ ያስቀምጬ ነበር፣ እሱን ዲሊት አድርገናል። አሁን ምንድነው ኤክስፔክት የማደርገው የሚለውን ነገር ላሳያችሁ ማለት ነው። የመጀመሪያ ነገር ማርኬት ምን አድርጓል? ሊኩዊዲቲ ሃንት አድርጓል። እዚህ ጋር ሊኩዊዲቲ ስላለን ይሄ ሊኩዊዲቲ ማርኬት ወስዷል። እዚህ ጋር ያለንን ሊኩዊዲቲ ማርኬት ምን አድርጓል? እዚህ ጋር ያለንን ስዊንግ ሎ ላይ ያለንን ሊኩዊዲቲ ማርኬት ወስዷል ማለት ነው። ስለዚህ የምንጠብቀው ነገር ምንድነው? የመጀመሪያ ነገር እዚህ ጋር ያለውን ኦርደር ብሎክ ያከብራል ነው። ይሄን ኦርደር ብሎክ ወይኛውን ነው የሚያከብረው። ሞር ግን ይሄኛውን የማክበር እድል አለው። ሁለተኛ ነገር ደግሞ ከዛ ውጭ ግን ይሄኛውን ኦርደር ብሎክ የማክበር እድል አለው። ይሄኛውን ኦርደር ብሎክ ግን የተነካ ኦርደር ብሎክ ስለሆነ ወይንም አክቲቭ የሆነ ኦርደር ብሎክ ባለፈው አክቲቭ ስለሆነ ኦርደር ብሎክ ምን ብያቸዋለሁ? ነግሬያቸዋለሁ። ስለሆነ ሪስኪ ነው። ግን ትሬድ ሁልጊዜ ምን አለው ብያቸዋለሁ? ሪስክ አለው ማለት ነው። ስለዚህ ምንድነው የምጠብቀው? አሁን የመጀመሪያ ነገር ማርኬት እዚህ ጋር ብሬክ ኦፍ ኢንተርናሊ ምን እያደረገ ነው? ማርኬት ብሬክ ኦፍ ስትራክቸር እዚህ ጋር ብታዩት ማለት ነው። ኢንተርናል ምን እያደረገ ነው? ቦስ እየሰራለን። እዚህ ጋር ቦስ እየሰራለን። ብሬክ ኦፍ ስትራክቸር፣ ኢንተርናል ብሬክ ኦፍ ስትራክቸር ናቸው እነዚህ። ኢንተርናል ብሬክ ኦፍ ስትራክቸር እየሰራ ማርኬት አቅጣጫውን ወደ ምን እያደረገ ነው? ወደ ባይ እያደረገው ነው ማለት ነው። ስለዚህ አሁን ይኸው ብሬክ ኦፍ ስትራክቸር ኢንተርናል እያሳየን ማርኬት አቅጣጫውን ወደ ባይ እያደረገልን ስለሆነ ምንጠብቀው ኤክስፔክት የማደርገው ነገር ምንድነው? ይሄን ኦርደር ብሎክ ነው። ይህን ኦርደር ብሎክ ግን ስጠቀም ኦርደር ብሎክ ስትጠቀሙ የታችኛው ፓርት ያ ማለት ሻዶውን ፓርት ይህን ብትጠቀሙ ሞር አሪፍ ነው። ለምን? ኢንትሪያችሁን ሲላችሁን ታይት ለማድረግ ማለት ነው፣ ለመቀነስ ይህን ብትጠቀሙ ሞር አሪፍ ነው። ስለዚህ ማርኬት ቀጣይ ምን ያደርጋል ብዬ አስባለሁ። ይሄን ዞን ታፕ አድርጎት ሲከፈት ይሄን ዞን ታፕ አድርጎ የመነሳት እድል አለው ማለት ነው። እንደዚህ ነው ምን የማደርገው ኤክስፔክት የማደርገው። ግን ይሄን ዞን አሁንም ሌሊት ስለሚሆን አንደርስበትም። ማርኬት ከዛ በኋላ የሚፈጥርልንን ነገር ተከትለን ምን እናደርጋለን? ትሬድ እናደርጋለን ማለት ነው። ስለዚህ ከጎልድ የምጠብቀው ነገር ይሄን ነው። ይሄ ግን ሃንት የሚደረግ ከሆነና ማርኬት አቅጣጫውን የሚቀይርብን ከሆነ ወደ ሴል የሚቀይርብን ከሆነ ምንድነው የምናደርገው? ተመልሶ ሲመጣልን ማርኬት የሆነ ስትራክቸር መፍጠሩ ስለማይቀር ያን ስትራክቸር ተከትለን ደግሞ ምን እናደርጋለን ማለት ነው? ትሬድ እናደርጋለን ማለት ነው። ስለዚህ ከጎልድ የምጠብቀው ነገር ለሰኞ ይሄን ነው ማለት ነው። ይሄ ይመጣና ምን ያደርጋል ነው ይሄኛውን እዚህ ጋር ይመጣና ብሬክ ኦፍ ስትራክቸር ይፈጥራል ብዬ አስባለሁ ማለት ነው። ግን ማርኬቱ ወደ ባይ አቅም አለው። ወደ ባይ ይመጣና ይሄኛውን ዞን እስካልሰበረልን ድረስ ይሄ ማርኬት ወደ ምን አናየው? ወደ ሴል አናየው ማለት ነው። ማርኬት ግን የኛውን ዞን ይመጣና የሚሰብርልን ከሆነ ግን አቅጣጫው ማርኬት ወደ ሴል ስለሚሆን ምን እንጠብቃለን ማለት ነው። ከዛ በኋላ የሴል ኢንትሪ እንፈልጋለን ማለት ነው። ግን ሁልጊዜም ኖርማሊ ማርኬት ላይ አንድ ትሬድ ብቻ በሳምንት ስለማንወስድ ምን እናደርጋለን? እነዚህን የምታዩቸውን ምኖቹን ኢንተርናል ሙቮቹን እነዚህን እንቅስቃሴዎች ምን እናደርጋለን? ትሬድ እናደርጋለን። እነዚህን እንቅስቃሴዎች ምን እናደርጋለን ማለት ነው? ትሬድ እናደርጋለን። ፍሪ ሲግናል ቻላንስ ስላለን ጆይን ማድረግ ትችላላችሁ። ገብታችሁ እዚህ ጋር አናላይስ የምንለቅበት ነው። ይሄ አናላይስ እንለቃለን፣ ሼር እናደርጋለን። እዚህኛው ጋር አናላይስ ነው። ይሄኛው ደግሞ ምንድነው?
ፍሪ ቪአይፒ ነው፣ ክፍያ የለውም። ቪአይፒ ቻናላችን ነው ማለት ነው። ሲግናል የምንለቀው እዚህ ነው። እዚህኛው ጋር ግን አናላይሲስ ነው የምንለቀው። ላይቭ የምንገባለን። ጆይን አድርጋችሁ ማንኛውንም ጥያቄ መጠየቅ ትችላላችሁ ማለት ነው። ዩሮ ዩኤስዲ ላይ ደግሞ ምንድን ነው ኤክስፔክት የማደርገው ነገር የሚለውን ነገር ልይላችሁ። እኔ ከረንሲ ፔሮችን ምን አላረግም፣ ትሬድ አላረግም። በጣም እንቅስቃሴያቸው ስለሚያስጠላ ማለት ነው። ጥሩ እንትንም የላቸውም። እንቅስቃሴያቸው በጣም ሎ ስለሆነ ቮላታይል ስላልሆነ እኔ እነሱን አላረግም። ግን ምንድነው ኤክስፔክት የማደርገው የሚለውን ነገር ላሳያችሁ ማለት ነው። እሺ ማርኬት ሁልጊዜ ምንድን ነው የሆነ ኢንተርናል ዞናችንን ብሬክ የሚያደርግላችሁ ከሆነ ብሬክ ኦፍ ስትራክቸር የሚያሳያችሁ ከሆነ ማርኬት አቅጣጫው ወደ ምንድን ነው? ወደ ባይ ነው። በቃ ይሄ ማርኬት አቅጣጫው ወደ ባይ ነው። ቀጣይ የሆነ ዞን ላይ ሲመጣ ምንድን ነው የምታደርጉት? ወደ ባይ ነው የምትወስዱት። እነዚህ ደግሞ ሞር ቀለል ይላሉ። ሞር ቀለል የማለት እድል አላቸው። የመጀመሪያ ነገር ሁልጊዜም ሊኩዊዲቲን አውጡ። ሊኩዊዲቲን ካወጣችሁ በኋላ ኦርደር ብሎክን መጠቀም ነው የመጀመሪያ ነገር። እዚህ ጋር ምን አለ? ኢኳል ሪላቲቭ የሆነ ኢኳል ሎዎች አሉን። ስለዚህ እዚህ ጋር ምን አለ? ገንዘብ አለን ማለት ነው። ሊኩዊዲቲ ስላለን ቀጣይ ማርኬት ይመጣና እዚህ ዞን ያለውን ኦርደር ብሎክ አክብሮ የመሄድ እድል አለው። የትኛው? እዚህ ዞን ያለውን እዚህ ጋር ቤዚን ካንድልስቲክ አለን። የእሱን የቤዚን ካንድልስቲካችን ከሆነ ይህን መጠቀም እንችላለን። ሎውን ይህን የምትጠቀሙ ከሆነ የቤዚን ካንድልስቲካችን የዚህን ካንድልስቲክ ይሄኛውን ፓርት የምትጠቀሙ ከሆነ ምንድን ነው የምታገኙት? ኢንትሪ ሞር ስናይፕ የመሆን እድል አለው። ይሄኛውን የምትጠቀሙ ከሆነ ማለት ነው። ግን ጀስት ኦርደር ብሎኩን ራሱ ብትጠቀሙ እነዚህ ዝም ብለው ስለሆኑ እነዚህ አሁን ስንት ነው? ይሄኛውን ኤሲሉን ብናይ እንዴ 5 ነው። ኦኬ ይሄኛው ካንድል 5 ቢፕስ ነው። እሺ 15 ቢፕስ ሰጣችሁ እንኳን ትሬድ ብታደርጉት ሞር እንትን ናቸው። አሁን ማርኬት ምንድን ነው ያደረገው? እዚህ ጋር ያለውን ዞን አክብሮ እየወጣ ነበረ። በዚህ ሙቭመንት ግን ምን ማድረግ ነበረበት? ይሄኛውን ዞን ብሬክ ማድረግ ነበረበት። ብሬክ ኦፍ ስትራክቸር ማሳየት ነበረበት። ይህን ይመጣና ብሬክ የሚያደርገው ከሆነ ማርኬት ብሬክ ኦፍ ስትራክቸር ስላለ ቀጣይ ምን ጠብቅ ነበረ? ይሄን ብሬክ ስላደረገ እዚህ ዞን ምናምን ሲመለስ ማርኬት ፑልባክ ሲያደርግ ወደ ባይ ኢንትሪ ትይዙ ነበር። ግን ማርኬት እንደዛ አላደረገም። ምን አደረገ ማርኬት? እዚህ ዞን ላይ ያለውን ኦቢ አክብሮላችሁ ምን አደረገ? ወርዷል ማለት ነው። ማርኬት ወረደ። ስለዚህ እዚህ ጋር ምን ሰጠን? ኢንተርናል ብሬክ ኦፍ ስትራክቸር ነው የሰጠን ከዚህ ጋር ማለት ነው። ስቲል ይሄ ቼንጅ ኦፍ ካራክተር አይደለም። ለምንድነው ቼንጅ ኦፍ ካራክተር ያለው ነው? ማርኬቱ የት ድረስ የመምጣት አቅም አለው? እዚህ ድረስ የመምጣት አቅም አለው። ለባይ ለመነሳት ይሄ ማርኬት ወደ ባይ ለመሄድ የት ድረስ የመምጣት አቅም አለው? እዚህ ድረስ የመምጣት አቅም አለው። ይሄኛውን ኦርደር ብሎክ የማክበር ማለት ነው። ኤክስትሪም ያለን ኦርደር ብሎክ ይሄ ስለሆነ እዚህ ድረስ የመምጣት አቅም አለው። ስለዚህ ይህን ዞን ብሬክ ሲያደርግልን ነው ከዛ በኋላ ነው ማርኬትን ሞር ለሴል ልናየው የምንችል ማለት ነው። ግን አሁን ኢንተርናሊ የምንጠብቀው ነገር እዚህ ጋር ይመጣና ማርኬት ይነሳል። የትኛውን? ይሄኛውን ኦርደር ብሎክ ተጠቅሞ ይነሳል ማለት ነው። ይሄኛውን ኦርደር ብሎክ እሺ፣ ይሄን ከሆነ የምንጠብቀው ነገር ይሄን ኦርደር ብሎክ ተጠቅመን ከሆነ ነክቶ ይወጣል ብለን የምናስብ ከሆነ ስለዚህ ቀጣይ ምን እንጠብቃለን? ከዩሮ ዩኤስዲ እዚህ ጋር ምን አለ? አጌንስት ትሬድ እንወስዳለን ማለት ነው። የምንወስደው ትሬድ ሪስኪ ነው። ለምን? አጌንስት ስለሚሆን ከትሬንዳችን እዚህ ጋር ምን አለን? ሊኩዊዲቲ አለን። ቀጣይ ማርኬት ምን ያደርጋል? እቺን ኦርደር ብሎክ ይመጣና ታፕ አድርጓት የመውረድ እድል ይኖረዋል ማለት ነው። እቺን ኦርደር ብሎክ ታፕ አድርጓት የመውረድ እድል ይኖረዋል ማለት ነው። እንደዚህ እያደረገ የመውረድ እድል ይኖረዋል። እንደዚህ አይነት እይታ ነው ያለኝ። ሞር ግን ይሄኛውን ነው። ይሄኛውን ኦርደር ብሎክ የምትጠቀሙ ከሆነ ሀንት የመደረግ እድል አላችሁ። ሀንት የመደረግ እድል አላችሁ። ቀጣይ ምንድነው የምጠብቀው? ከዩሮ ዩኤስዲ ሾርት እዚህ ዞን ላይ እጠብቃለሁ ማለት ነው። ወዴት? ኤስኤል ያስቀመጥኩላችሁ አይደለም? ወደዚህ ማለት ነው። ኦኬ፣ እስከዚህ ዞን ምን የማለት እድል አለው? የመምጣት እድል አለው ማለት ነው። ኤስኤላችሁን ቀነስ አድርጉት። ከ15 ቢፕስ ምናምን ስጡት። ዩሮ ዩኤስዲ ትሬድ ስለማላረግ ሞር እንትኑን ለመስጠት ያክል ነው። አናላይሲሱን ሼር ለማድረግ ያክል ነው ማለት ነው። ማንኛውም የትሬዲንግ ጥያቄ ካላችሁ ፍሪ ቴሌግራም ቻናል አለን። መጣችሁ
ጆይን ማድረግ ትችላላችሁ። ጠይቁ። ላይቭ ስለምንገባ ዩቲዩብ ላይም መግባት ጀምረናል። ላይቭ ስለምንገባ መጣችሁ መጠየቅ ትችላላችሁ። በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ። ጎልድ ግን ኤክስፔክት የማደርገው ጎልድ የቱን ነው ማለት ነው? እዚህ ጋር ወደ ባይ ኤክስፔክት አደርጋለሁ ማለት ነው። ኤክስፔክት የማደርገው እዚህ ጋር ነው ማለት ነው። ጎልድን የሆነች ያክል ፒፕስ ኦልሞስት እሺ፣ ኖ ኦኬ። እንደዚህ አይነት ነገር ኤስኤል እያስቀመጥኩላችሁ አይደለም። ለምን ኖርማሊ 30 ፒፕስ ነው የምጠቀመው፣ ግን የዚህ ሎ ፖይንት ለታችኛው ሻዶውን ተጠቅሜ ወደ ላይ እንደዚህ ኤክስፔክት የማደርገው ይሄን ዞን ነው ማለት ነው። 30 ፒፕስ ስለሆነ ኤስኤል እንትን የማደርገው ኤስኤል እያስቀመጥኩላችሁ አይደለም። ማንኛውም የትሬዲንግ ጥያቄ ካላችሁ ኑ መጣችሁ መጠየቅ ትችላላችሁ። ጆይን ማድረግ የምትፈልጉ ሰዎች ሊንኩን ባዮ ላይ አስቀምጥላችኋለሁ። ጆይን ማድረግ ትችላላችሁ። በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሆንላችሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።